ሰላም ሰላም ሰላም፣ እንዴት ናችሁ? ሰላም ነው። ክብሩ ይስፋ፣ ሰይጣን ይደፋ። እንግዲህ ብዙዎቻችን አደራችሁ ለመሳደብ አልመጣም፣ ጨርሰናል። የስድብ 7 ኮከብ ዲግሪ ነበረን እና ለመሳደብ አልመጣም። ይህን ስዕል ካየን እንግዲህ የቅድስት ድንግል ማርያም እና የኢየሱስ ክርስቶስ ስዕል ተብሎ ነው የሚታመነው እና እንደዚህ በሚታመንበት ሰዓት ጥሩ ነው ስዕሉ። ከስዕሉ ጋር ብዙ ችግር የለብኝም። ከመልእክቱ ጋር ነው። ምንድን ነው መልእክቱ? እንግዲህ እንደምታዩት ክርስቶስ መስቀል ላይ ተሰቅሎ እስኪያልፍ ድረስ የ33 ዓመት ጎልማሳ ሆኖ ነው ያለፈው እና ከዛኛ ሞትን ድል አድርጎ የተነሳ አምላክ ነው ያለን። ይሄን ነገር ማመሳስለው ከኔ ህይወት ጋር ከሌሎቻችሁም ህይወት ጋር እያለን ነው። እናቶቻችን ልጆች እያለን ከተወለድን በኋላ ሳንወለድም እርጉዝ ሆነው በሆዳቸው 9 ወር ተሸክመው ከዛ በኋላ ከወለዱም በኋላ አቅም እስክንችል አቅም እስኪኖረን ድረስ አስተምረው ለቁም ነገር አብቅተው ከዛ በኋላ በእናታችን እቅፍ ሆነን ለብዙ ዘመን ኖረን ከዛ በኋላ ምንድነው መሆነው? እኛ እናታችንን መጦር ነው የምንጀምረው። ነገሮች ይቀያየራሉ። ምን ማድረግ እንጀምራለን? እናታችንን መጦር እንጀምራለን። እና እናታችን የአብዛኞቻችን እናት እግዚአብሔር ረድቶን እኛ እየረዳን የምናሮናቸው እኛ እየረዳን እኛ እቅፍ ውስጥ ያሉ እናቶች ብዙ ናቸው። በዚህ አጋጣሚ እናታችሁን ያጣችሁ ከኢየሱስ ጎን ወይም ከእግዚአብሔር ልጅ ጎን ያደርግላችሁ በሰማይ ቤት ማለቴ ነው። ስለዚህ ቅድስት ድንግል ማርያምም ከዚህ ከማቀፍ ወጣ በኢየሱስ እቅፍ ውስጥ እንዳለች ስንቶቻችሁ ታውቃላችሁ? ብዙዎቻችሁ አታውቁም፣ እርግጠኛ ነኝ። ይህን ስዕል ስታዩ ሁልጊዜ የሚመስላችሁ ኢየሱስ ሕፃን ሆኖ እሷ ደግሞ ትልቅ ሆና እሷ ያዘዘችው በእሷ ቁጥጥር ስር ያለ የሚመስላችሁ ብዙዎቻችሁ ናቸው። አያችሁ፣ እንደዚህ ነው። አንዳንዴ ስዕል ምን ያደርጋል? ጭንቅላታችሁን የምታስቡትን ነገር ይለውጣል። ለውጦ ምን ያደርጋል? እንድትሰቱ ያደርጋል። ስለዚህ በአሁን ሰዓት ኢየሱስ ክርስቶስ ማርያም በኢየሱስ እቅፍ ውስጥ እንጂ ኢየሱስ በእሷ እቅፍ ውስጥ አይደለም። ይህንን ነገር ማንኛውም አስተማሪ ሊነግራችሁ ይችላል። ማን ነው በማን እቅፍ ውስጥ በአሁን ያለው? ኢየሱስ በማርያም እቅፍ ውስጥ ነው ያለችው። እና ብዙዎቻችሁ በስዕል ፍቅር በስዕል ነገር ብዙ የምትጓዙ ሰዎች መስቀል ላይ ድል አድርጎ ሞትን ድል አድርጎ ለእኛ ኃጢአተኛ ለተባል ነው የሙታን ለነበር ነው በሙሉ ድል አድርጎ ሞትን የነሳ አምላክ ስለሆነ አሁንም በፒክቸር ደረጃ ለምንድን ነው ታዲያ ኢየሱስ ክርስቶስ የ20 ዓመት ጎረምሳ ሆኖ ከእናቱ ጋር ፎቶ ያልተነሳው? የ30 ዓመት ጎረምሳ ሆኖ ከእናቱ ጋር ፎቶ ተነስቶ አብሮ ያልተፖሰተው ለምንድን ነው? እስቲ ንገሩን እስቲ። ለምን? ኢሜጁን ስለሚያበላሸው፣ በሷ ስር መሆኑን ስለሚያበላሸው ሆን ተብሎ የሃይማኖት ሰዎች የፒክቸር አድርገው የሚስሉት ይህን ስል ብቻ ነው። ሁልጊዜ ኢየሱስ ትንሽ ሆኖ እንዲታይ አድርገው በሃይማኖት ስር በቅድስት ድንግል ማርያም ቁጥጥር ስር ሆኖ እንዲኖር የሚደረግ ኢሜጅ ነው እንዲኖር የተደረገው። ስለዚህ አይናችሁን ወደ መስቀሉ ያደረጋችሁ ጊዜ ቅድስት ድንግል ማርያም በኢየሱስ እቅፍ ስር እንደሆነች በሱ ደም እንደዳነች እኛም ጭምር ዓለም ሁሉ እንደዳነ ነው መጽሐፍ ቅዱስ የሚናገረው። ስለዚህ አሁን የምለው ምንድን ነው? ሁላችንንም ኃጢአት ስርየት የተደረገልን በአንደኛ በእግዚአብሔር ልጅ በኢየሱስ ክርስቶስ ነው። ስለዚህ ስዕሉን እንዴት አድርጋችሁ ልተረግሙ እንደምትችሉት ማስተዋሉን እንዲሰጣችሁ ለማለት ነው። ሰላማችሁ ብዝት ይበልልኝ ለሁላችንም። ኢየሱስ ክርስቶስ ልቦና ይስጠን። መልካም